ሰላም ጤና ይስጥልኝ ኤልማር ነኝ ከኤልማር ቴክ ቪዲዮስ.com ዛሬ ያው እንግዲህ እንደምታውቁት በባለፈው ቪዲዮዬ እንዴት ቪዲዮዎችን ከፌስቡክ ዳውንሎድ እንደምታደርጉ አሳይቻችሁ ነበር ለአንድሮይድም ለአይፎንም አሳይቻለሁ ያን ቪዲዮ ካላያችሁት ያው ቻናላችንን ሰብስክራይብ በማድረግ ያን ቪዲዮ ማየት ትችላላችሁ ዛሬ ደግሞ ያው ብዙዎቻችሁ ጠይቃችሁኛል ይሄን ጥያቄ እንዴት ነው ከዩቲዩብ ቪዲዮ ዳውንሎድ የምናደርገው ብላችሁ ብዙዎቻችሁ ጠይቃችሁ ነበር ያው አይፎን ተጠቃሚዎች ከሆናችሁ ኦሬዲ ቪዲዮ አፕሎድ አድርጌያለሁ ያንን ቪዲዮ ማየት ስላላችሁ ማለት ነው ያን ቪዲዮ ካላያችሁት ዲስክሪፕሽን ላይ ሊንኩን ጽፍላችኋለሁ ያው አይፎን ተጠቃሚዎች ያን ቪዲዮ እዩት አንድሮይድ ተጠቃሚዎች የሳምሰንግ ተጠቃሚ ከሆናችሁ ደግሞ ይሄን ቪዲዮ እዩት ማለት ነው ሶን ነገር ከምታስቡት በላይ በጣም ቀላል ነው ከዩቲዩብ ቪዲዮ ዳውንሎድ ለማድረግ ማለት ነው ደግሞ ሌላ ነገር ደግሞ ምንም አፕ አያስፈልጋችሁም ሳምሰንግ ስልክ አላችሁ ምንም አፕ አያስፈልጋችሁም ፌስቡክ ሊሆን ይችላል ቪዲዮ ዩቲዩብ ላይ ሊሆን ይችላል ቪዲዮ ዳውንሎድ ማድረግ ከፈለጋችሁ አንድሮይድ ላይ ወይም ሳምሰንግ ላይ ምንም አፕ አያስፈልጋችሁም ኦኬ አሁን ወደ ትምህርታችን ስንገባ የመጀመሪያ ስራችሁ የሚሆነው ያው ዩቲዩብ ውስጥ ገባላችሁ እዚህ ጋር ዩቲዩብ ውስጥ ገባላችሁ ከዛ በኋላ የምትፈልጉትን ዳውንሎድ ማድረግ የምትፈልጉትን ቪዲዮ መምረጥ ነው በቃ ኦኬ ሶን ዩቲዩብን ከፍተዋለሁ አሁን ይሄ ቪዲዮ ዳውንሎድ ማድረግ ብፈልግ የመጀመሪያውን ቪዲዮ እንደምታዩት የመጀመሪያውን ቪዲዮ ዳውንሎድ ማድረግ ብፈልግ ከላይ ላይ የሼር ምልክት አለች የሼር ምልክት አለች መካከል ላይ ማለት ነው እዚህ ጋር እንደምታዩት የሼር ምልክት አለች እሷን ክሊክ አደርጋታለሁ ማለት ነው እሷን ክሊክ አደረኩ በኋላ እንደምታዩት እዚህ ጋር ኮፒ ሊንክ ፌስቡክ ምናምን ይላል ለዛሬ ኮፒ ሊንክ እንነካለን ማለት ነው እቺን ኮፒ ሊንክን እንነካታለን ማለት ነው ሶ አሁን ሊንኩን ኦሬዲ ኮፒ አድርጌዋለሁ ማለት ነው ሶ ሊንኩን ኮፒ ካረኩት በኋላ ከዚህ ወጣለሁ ከዩቲዩብ ወጣና ወደ ሄዳለሁ ማለት ነው ወደ ኢንተርኔት ሄዳለሁ ማለት ነው ወደ ጉግል ሄዳለሁ ሶ ኢንተርኔት መጠቀም ትችላላችሁ ብራውዘር ወይም ደግሞ ጉግል ክሮም መጠቀም ትችላላችሁ እኔ ለዛሬ ጉግል ክሮም እንጠቀማለሁ ማለት ነው ሶ ጉግል ክሮምን እገባለሁ እዚህ ጋር እንደምታዩት ሰርች ባሩ ላይ እዚህ ጋር ሰርች ባሩ ላይ ምን ብዬ ጽፋለሁ ማለት ነው save from ብዬ ሰርች አደርጋለሁ ማለት ነው ሶ save from ሰርች ካረኩት በኋላ እንደዚህ ይመጣልኛል ማለት ነው ሶ የመጀመሪያውን ዌብሳይት ያው እዚህ ጋር ክሊክ አደርጋለሁ ማለት ነው ኦኬ ክሊክ ካረኩት በኋላ እንደምታዩት ዌብሳይቱ ይመጣል ማለት ነው እዚህ ጋር እንደምታዩት ኢንተር URL ይላል ሶ ኮፒ ያደረግነውን ዩቲዩብ ላይ ኮፒ ያደረግነውን URL እዚህ ጋር ፔስት አድርገዋለሁ ማለት ነው ሶ እዚህ ጋር እንደምታዩት ፔስት አድርገዋለሁ ማለት ነው ሶ እዚህ ጋር እንደምታዩት ፔስት አድርገዋለሁ እዚህ ጋር ፔስት ካደረኩት በኋላ ኦሬዲ ቪዲዮ ይመጣልኛል ማለት ነው እንደምታዩት እዚህ ጋር ቪዲዮ ይመጣልኛል ከዛ በኋላ ታች ላይ ዳውንሎድ ምልክት አለች እሱ ዳውንሎድን እነካዋለሁ ማለት ነው ሶ ከዛ በኋላ ቪዲዮን ዳውንሎድ ማድረግ ይጀምራል ማለት ነው ሶ እንደምታዩት እዚህ ጋር ቪዲዮን ዳውንሎድ ማድረግ ይጀምራል ሶ ቪዲዮ ማየት ይችላልው ግን እንዴት ነው ያንን ቪዲዮ ዳውንሎድ ያደረግነው ቪዲዮ እንዴት ነው ወደ ጋላሪያችን ሴቭ እናደርገው ኦኬ የመጀመሪያ ስራችሁ የሚሆነው ያው ፋይል ማኔጀር ትገባላችሁ ያው ይሄን ማሳያችሁ እንደ ቦነስ ነው ምክንያቱም ቪዲዮን ኦሬዲ ዳውንሎድ አድርጋችሁታል ኦኬ ሶ ኦል ፋይል ትገባላችሁ ዳውንሎድ ሚሊዮን ትነኩታላችሁ እንደምታዩት እዚህ ጋር ጠቅላላ ዳውንሎድ ያደረጋችሁት ቪዲዮ ይመጣላችኋል እዚህ ጋር የመጀመሪያ ቪዲዮ ናት እንግዲህ አሁን ከዩቲዩብ ዳውንሎድ ያደረኳት እሷን ለ3 ሰከንድ እንደዚህ ክሊክ አድርጓለሁ ማለት ነው ለ3 ሰከንድ ከዛ በኋላ እዚህ ጋር እንደምታዩት ሙቭ ሚላለ ሙቭ ሚለውን ነካዋለሁ ማለት ነው ሙቭ ሚለውን ከነካውት በኋላ እዚህ ጋር DSIM ይላል እዚህ ጋር DSIM እሱን ክሊክ አድርጓለሁ ካሜራ ሚለውን ክሊክ አድርጓለሁ ከዛ በኋላ እዚህ ጋር ሙቭ ሂር እለዋለሁ ማለት ነው ሶ ሙቭ ሂር ሚላለው እዚህ ጋር ዝም ብዬ ኦቨርራይት እለዋለሁ ዝም ብዬ ኦኬ አሁን እንደምታዩት ቪዲዮን ወደ ጋላሪ ውስጥ ሴቭ ያደርግልኛል ማለት ነው ሶ አሁን እንግዲህ ጋላሪ ውስጥ ብገባውን እንደምታዩት እዚህ ጋር ዳውንሎድ ያደረኩት ቪዲዮ እዚህ ጋር ይመጣልኛል ማለት ነው ሶ በእነዚህ አይነት መልኩ ቪዲዮዎችን ቀጥታ ከዩቲዩብ ዳውንሎድ ማድረግ ትችላላችሁ ማለት ነው ሶ እንዳያችሁት ምንም አፕ አያስፈልጋችሁም እንደገና ደግሞ በጣም ቀላል ነው ማለት ነው ሶ አሁን አንድ ሰው ቢጠይቃችሁ እንዴት ከዩቲዩብ ቪዲዮ ዳውንሎድ እንደሚደረግ ቢጠይቃችሁ መልስ መስጠት ትችላላችሁ ማለት ነው ሶ እኔ ኤልማር ነኝ ያው ከኤልማር ቴክ ቪዲዮስ.com ማታውቁ ሰው ካላችሁ ዩቲዩብ ላይ ወይም ፌስቡክ ላይ ሄዳችሁ
አምሃሪክ ወይም ደግሞ ኤልማርቴክ ቪዲዮስ.com ኤልማርቴክ ቪዲዮስ ብትሉ የኔ ቻናል ወይም ደግሞ የኔ የፌስቡክ ፔጅ ይመጣል። ማንኛውም ጥያቄ ካላችሁ በፌስቡክ ፔጃችን ላይ ሜሴጅ መላክ ነው። በቃ ኤልማር እንደዚህ አስቸግሮኛል ማምላችሁ ብትልኩልኝ በ12 ሰዓት ውስጥ አንድ ቪዲዮ ሰራላችኋለሁ ማለት ነው ችግራችሁ የሚፈታ። ሶኔ ኤልማር ነኝ ከኤልማርቴክ ቪዲዮስ.com ደህና ሰንብቱ።